ፋኖ ሞገስ በጣም አመሰግናለሁ። እንግዲህ ዛሬ ላሊበላ የእናንተ ወታደራዊ እንቅስቃሴ እንደተካሄደ ሰምተናል። ምንድነው ያለው? ምን ተደረገ? ዛሬ ላሊበላ ከተማ ላይ ልዩ ኦፕሬሽን አድርገናል። በተለይ 3 ብርጌዶች የተሳተፉበት ካሉን ብርጌዶች መካከል 3 ብርጌዶች ተሳትፈዋል። አንደኛ ማረጉተ ማርያም የምትባል ብርጌድ አለችን፣ ተወርዋሪ ነበልባል የሆነች ብርጌድ። ሁለተኛ በጀኔራል ተፈራ ማሞ የሰየምናት ለአማራ ሕዝብ ሲል በህይወት ያለ ነገር ግን ደግሞ በመከራ ውስጥ ያለ ዘመኑን እድሜውን ሙሉ ለአማራ ሕዝብ ትግል ሲል ሰጣ እየኖረ በሱ ስም በህይወት እያለ የሰየምንለት ተፈራ ማሞ ብርጌድ የምትባል አለችን። መቄት በኩል ደግሞ መቄት ወረዳ አካባቢ ወይም በዚህ በደቡብ ጎንደርና ሰሜን ወሎ አዋሳኝ አካባቢ የምትንቀሳቀስ ውባንተ በጀነራል ውባንተ የሰየምናት በጎንደሩ ጀግና ማለት ነው። ለትላንት በቅርብ ጊዜ የኛ ትውልድ መስዋዕት የሆነው ማለት ነው። በሱ ስም የሰየምናት ውባንተ የምትባል ብርጌድ አለችን። እነዚህ 3 ብርጌዶች በጣም ጠንካራ የሆኑ ብርጌዶች ናቸው። እነዚህም በማስተባበር የተጠና ኦፕሬሽን በማድረግ ስትራቴጂክ ውጊያ በማድረግ ማለት ነው ደፈጣና ፌስ ቱ ፌስ ሁለቱም የታከለበት ውጊያ በማድረግ ዛሬ ኤርፖርቱን ተቆጣጥረን ይሆናል። እንግዲህ የዚህ የዛሬ ውጊያ ዋና ዓላማ አንደኛ የጠላትን አቅም ማዳከም ነው። እኛ በምንንቀሳቀስበት አካባቢ እንግዲህ 61ኛ ክፍለ ጦር 65ኛ ክፍለ ጦርና 12ኛ ክፍለ ጦር እነዚህ አንድ ኮር ናቸው፣ ያገዛዙ ጦር ማለት ነው። ከነዚህ መካከል 61ኛና 65ኛ ክፍለ ጦር ሳተፉበት ውጊያ ነው የዛሬው የላሊበላ ኤርፖርት ውጊያ ማለት ነው። የላሊበላ ኤርፖርትና ላሊበላ ከተማ ዙሪያ ነው ዛሬ ውጊያ ሲደረግ የዋለው። እንግዲህ ኤርፖርቱ ሙሉ በሙሉ ተቆጣጠርን ነው ያለው። ምናልባት በውጊያው እንግዲህ ኤርፖርቱን እንደተቆጣጠራችሁ ተገልጿል። በአገዛዙ ሰራዊት ላይ የደረሰው ኪሳራ ከመሳሪያ ከሰው ኃይል በአጠቃላይ የደረሰው ኪሳራ በዝርዝር መረጃው አላችሁ? 3 ሬጅመንቶች ሙሉ በሙሉ ሬጅመንት የሚባለው በአገዛዙ ጦር ወይም በብርሃኑ ጁላ መከላከያ ሰራዊት ማለት ነው ሻለቃ ማለት ነው። እንግዲህ እነዚህ 3 ሬጅመንቶች ሙሉ በሙሉ ሙት የሆኑበት ሁኔታ ነው ያለው። የቀረውም ደግሞ ከሞት የተረፈው ተበታትኖ አርሶ አደሩ ተቃቅሞታል። ዛሬ ላሊበላ ኤርፖርት አስከሬን ነው የዋለው። እንግዲህ ምንም ማድረግ አንችልም። የአማራን ሕዝብ ከተደቀነበት የህልውና አደጋ ለማዳን በግድ ኃይል እርምጃ መውሰድ አስፈላጊ ስለሆነ ትናንት በሰልፍ ስንጠይቀው የነበረ ጥያቄያችንን ስላልተመለሰ ዛሬ ሰይፋችንን አንስተን በዚህ ልክ የአማራን ሕዝብ ለማዳን ከፍተኛ ትግል እያደረግን እንገኛለን እና ስለዚህ ጥራትን አቅም አዳክመነዋል። እንደኛ እንደ ላሳወራጃ ሳምነው ክፍለ ጦር የምንንቀሳቀስበት አካባቢ የአማራን ሕዝብ ለመጨቆን ወይም የአማራን ሕዝብ ለመደብደብ፣ ለማገት፣ ለመግደል፣ ለማፈናቀል የተላከውን የብርሃኑ ጁላ ጦር እያን ለማዳከም የሰራነው ኦፕሬሽን ነው። ሁለተኛው የዚህ የዛሬ ኦፕሬሽን ዓላማ ትጥቅ ማግኘት ነው፣ የመሳሪያ ኃይል ማካበት ነው። ላሊበላ ኤርፖርቱ አካባቢ የመሳሪያ ማከማቻ እንዳለ ጥናት ወስደን ነበረ። ስለዚህ ዛሬ ምሽጎችን ሰባብረን እሱን ያደረግነውን ጥናት ተግባራዊ በማድረግ ከፍተኛ የሆነ ትንቅንቅ በማድረግ ከ70 በላይ ክላሾችን ማውጣት ችለናል። በነፍስ ወከፍ መሳሪያ ደረጃ እንዲሁም የቡድን መሳሪያዎችን መታጠቅ ችለናል፣ ማግኘት ችለናል። 10,000 በላይ ተተኳሽ ማግኘት ችለናል። የሞርተር ቅንቡላዎችን በደርዘን ማግኘት ችለናል። የድሽቃ ተተኳሾችን በከፍተኛ ቁጥር ማግኘት ችለናል። በዋና ዓላማችን ትጥቅ ከጠላት ስንቅ ከወገን ስለሆነ በቀጣይ እንደ አማራ ክልል ለሚሰራው ኦፕሬሽን እሱን ለማድረግ ነው እና በሶስተኛ ደረጃ ፕሮፓጋንዳውን ለማክሸፍ ነው። ይህ ማለት ፋኖን እንዲያዳመናል እንዲያርገናል የሚለውን ነገር ፍጹም የሆነ ቀሽም የሆነ የወረደ ፕሮፓጋንዳ ነው። በመሰረቱ መሬት ላይ ያለውን ነገር እንደ በፈጣጣው ውሸት እንኳን ሲዋሽ ፕሮፓጋንዳ እንኳን ሲሰራ ሲስተም አለው ወይም የራሱ የሆነ ሳይንስ አለው እና ይህ ግን ፍጥጥ ያለ ሀቅም የካደ መሬት ላይ ያለውን ነባራዊ ሁኔታ በፍጹም ትዝብት ውስጥ የሚያስጠሩ ነገር የሚሰራውን የአገዛዝ የሚሰራውን ነገር ለማክሸፍ ኤርፖርቱን መቆጣጠር አስፈላጊ የሆነበት ምክንያት አንዱ እሱ ነው። እንግዲህ እና ዛሬ ይህንን ፕሮፓጋንዳ ለማክሸፍ ከ4,000 በላይ አርሶ አደር ነው አሰልፈንበት ይሄን ነው። ይሄ አርሶ አደር እንግዲህ በራሱ ተነሳሽነት የተደራጀ አርበኛ የምንለው ኃይል ነው። በግል አማራ አብዛኛው በየቤቱ መሳሪያ አለው። እንደኛ አካባቢ ደግሞ በተለይ ማንነቱ ብዙ ጊዜ በጀግንነት የሚታወቅ አካባቢ ነው፣ እንደ ላስታና እንደ ዋግ ማለት ነው። ስለዚህ ይሄ አርበኛ በአርበኝነት በፋንነት እሴት በመደራጀት ከፋኖ አደረጃጀት ውጭ ነው። ይሄ የምነግርህ መሳይ ከፋኖ አደረጃጀት ውጭ የሆነ ከ4,000 በላይ በራሱ በሻለቃ የተደራጀ በብርጌድ የተደራጀ ኃይል አለን። በምንንቀሳቀስባቸው 8 ወረዳዎች ያደራጀ ነው። ይሄ ኃይል ነው ቀጥታ ዛሬ ተሳታፊ የሆነው። ህዝባዊ ድጋፋችን በዚህ ልክ እንደሆነ ለማሳየት፣ ሁለተኛው ደግሞ ቅድም ያልኳቸው 3 ብርጌዶች ነው የተሳተፉት። ስለዚህ ይሄ ኃይል እንዳለን ለማሳየት ላሊበላ ከተማን በከፍተኛ ሁኔታ በግማሽ ተቆጣጥረን ነበረ። ኤርፖርቱን ሙሉ በሙሉ ተቆጣጥረን ነው የዋልነው። ከ100 በላይ ቅንቡላዎች ናቸው ዛሬ የተወረወሩት። ከ100 በላይ ከባድ መሳሪያ ነው ገዛዙ የተኮሰው። ሞርተር በተለይ መካነ ቅርሶች ላይ በመሆን የቅዱሳን ነገስታት ያነጹት ታሪካዊ ቦታ ላይ በመሆን ቅርሶችን ለማውደም እዛው ቤተክርስቲያኖች ላይ በመሆን ነው ካሁን ድረስ እስከ ምሽት ድረስ መድፍ እየተኮሰ ነበረ፣ ሞርተር እየተኮሰ ነበረ፣ ዙ እየተኮሰ ነበረ። ነገር ግን እኛ ጥበብ በተሞላበት መንገድ ይሄ ጸረ ህዝብ የሆነ ጸረ ታሪክ የሆነ ጸረ ማንነት ጸረ አማራ ጸረ ሃይማኖት የሆነ አገዛዝ ዓላማው አዲሲቷን ኢትዮጵያ ለመተካት ነባሯን ኢትዮጵያ በማንነት ላይ የተመሰረተችውን በአኩሪ ታሪክ ላይ የተመሰረተችውን የብሔር ብሔረሰቦች መኖሪያ የሆነችውን የብዙሃን እናት የሆነችውን ታላቋን ሀገር ታሪክ የተሰራባትን ቀደምቷን ሀገር አጥፍቶ የራሱን
አዲሷን ኢትዮጵያ ለመተካት እየተጓዘ ያለውን ይህንን አገዛዝ ፕሮፓጋንዳውን ሁሉ ለማክሸፍ የሰራ ነው ኦፕሬሽን ነው። 100% ተሳክቶልናል። እንግዲህ እንደራሳባጃ ሳመነው ክፍለ ጦር ግዙፍ ኃይል ነው። ባንደ ምናልባት ተዘልቆ ይሆናል። ለምን ያህል ጊዜ ትቆያላችሁ? ይዛችሁ ነው የምትቆዩት አካባቢውን ወይስ ያሰባችሁትን ስላሳካችሁ ለቃችሁ ትወጣላችሁ? እንግዲህ ይሄ የወታደራዊ አመራሮች የራሳቸው የሆነ ሚስጥራዊ አሰራር ይኖራቸዋል። በዋናነት ግን አሁን ላይ ዓላማችን በዋናነት ቦታዎችን መቆጣጠር፣ ኃይላችንን የመሳሪያ ሁለት ኃይል ነው ያለን፣ የመሳሪያ ኃይልና የሰው ኃይል። ስለዚህ እሱን ማጠናከር ላይ ነን ያለነው። ከተማዎችን ተቆጣጥሮ መቆየት አይደለም ዓላማችን። ቅድም እንዳልኩት በዋናነት ኃይላችን ለማጠናከር የሚያስፈልጉንን ግብዓቶች ሁሉ ውጊያ አድርገን ጠላትን አመናምነን ጠላትን መትተን እንዲከሽፍ አድርገን እንዲመነምን እንዲከስም እያደረግን የራሳችንን ደግሞ በተዘዋዋሪ ኃይላችንን ከፍ እንዲል ማድረግ ስለሆነ ዓላማችን። ወደፊት ግን በዘላቂነት እኛውን በጊዜያዊ ድል ውጊያዎችን እያሸነፍን ነው። በአጠቃላይ ውጊያዎችን እንደ አማራ ፋኖ እንደ ፋኖ በውጊያ ፋኖ የተሸነፈበት ውጊያ የለም። ነገር ግን ጦርነቱን በመጨረሻ ውጊያዎችን እያሸነፍን ቢሆንም ጦርነቱን የምናሸንፍበት ጊዜ ሩቅ አይሆንም። ስለዚህ ውጊያዎችን ለማሸነፍ ምዕራፎች አሉት። አሁን እንዲህ ለአንተ ልነግርህ የማልችለው የራሱ የሆነ እቅዶች አሉት፣ ሲስተሞች አሉት። ስለዚህ በዛ መሰረት ነው የሚሄደውና ምናልባት ይህን ጥያቄ ያነሳሁት ባለፉት 10 ወራት 11 ወራት ከተሞችን ያዙ በመውጣት የተገኙ ድሎች ይኖራሉ። እሱ እንዳለ በደንብ ይታወቃል። አቅማችሁን አጠናክራችኋል። የፖለቲካ በአጠቃላይ የሚሊቴሪ ቁመናችሁ ከፍ እንዳለ በደንብ ይገለጻል። ያው በዓለም አቀፍ ደረጃም ትኩረት የተሰጣችሁ ነው። ከዚህ በኋላ ግን ከተማን ተቆጣጥሮ እየወጡ መሄድ ምን ያህል አዋጭ ይሆናል? ምክንያቱም ከተሞች እየወደሙ ነው። አንዳንድ ቦታዎች ላይ በከፍተኛ ደረጃ የጅምላ ግድያም እየተካሄደ ነው። ስለዚህ ከተሞችን ይዞ መቆየት እንጂ ጥሎ መውጣቱ ወይም ደግሞ ገብቶ መውጣቱ ስትራቴጂ ከዚህ በላይ መሄድ የለበትም የሚል አስተያየት ከተለያየ ቦታ ይሰጣልና ይህን እንዴት ታዩታላችሁ? በጣም ጥሩ ጥያቄ ነው። ምናልባት ወገንም ጠላትን ማወቅ ያለበት ዋናው ዓላማችን የአማራን ሕዝብ ከተደቀነበት የህልውና አደጋ ማውጣት ነው። የተደቀነበት የህልውና አደጋ ማሳያዎቹ ብዙ ናቸው። አሁን ላይ በእኛ በሜዳ ላይ ግንባር ላይ ባለን ግምገማ የውጊያ ሂደቱ ወይም የጊዜው መራዘም በራሱ አንደኛ በአደረጃጀት ከፍ እንድንል አድርጎናል። ይህ ማለት ትናንት በሰፈረ በመንደር የነበረ በጋንታ የነበረ የፋኖ ኃይል በሻለቃ ደረጃ ተዋቅሮ ሻለቃዎች ተሰባስበው ብርጌዶችን መስርተው ብርጌዶች ተሰባስበው ክፍለ ጦሮችን መስርተው ክፍለ ጦሮች ተሰባስበው እዞችን መስርተው አሁን ላይ ግዙፍ እዞች ተመስርተዋል። ቀጣይ ሴንትራል ኮማንድ ኦር ጄኔራል ኮማንድ ወይም ደግሞ ሌላ አማራን የሚመስል ተቋም ብቻ ይወለዳል በቅርብ ጊዜና ስለዚህ እሱን አደረጃጀቶችን እንድናሰፋና ወደ አንድ እንድንመጣ አድርጎናል። ሁለተኛው ነገር በዋናነት ሀገሪቱን ከህልውና አደጋ እየታደግናት እንደሆነ እየገባን ነው። ያኔ ሐምሌ ላይ ነሐሴ ላይ በነበረው የህዝብ አመፅ ድል አግኝተን ቢሆን ኖሮ 4 ኪሎን ተቆጣጥረን ቢሆን ኖሮ ሀገሪቱ ምናልባት የኛ ተቀባይነት ዝቅተኛ ስለነበረ መዋቅራዊ ነገር ስላልነበረው ችግር ሊፈጠር ይችል ነበር በሀገሪቱ ላይ። አሁን ሀገሪቱ የህልውና አደጋ ተጋርጦባታል በእኛ ግምገማ። አንደኛ በቴሪቶሪያል ኢንቴግሪቲ ወይም በግዛት አንድነቷ፣ ሁለተኛ በሉዓላዊነቷ፣ ሶስተኛ በተደማጭነቷ። በእነዚህ ሁሉ ሀገሪቷ በከፍተኛ ሁኔታ የህልውና አደጋ ላይ ናት። ስለዚህ ይህንን ለማድረግ ይህንን የህልውና አደጋ ሀገሪቱን ከዚህ የህልውና አደጋ ለማውጣት ደግሞ መዋቅር መውለድ ያስፈልጋል፣ ስትራቴጂ መንደት ያስፈልጋል፣ ማኒፌስቶ መቅረጽ ያስፈልጋል፣ በእቅድ መጓዝ ያስፈልጋል፣ ሰነዳዊ ትግል ያስፈልጋል። አሁን ላይ ሁሉም ነገር ፎርም እየያዘ ቅርጽ እየያዘ መጥቷልና ስለዚህ የጦርነቱ መራዘም ለኛ አድቫንቴጅ ሰጥቶናል። በዋናነት ግን ጦርነቱ ሲራዘም አዲስ አድቫንቴጅስ ወይም ደግሞ ጉዳቶች አሉ። ህዝባችንን በማህበራዊ ህይወት ጉስቁልና ውስጥ ነው ያለው። እንቅስቃሴዎች እንዲገደቡ ሆነዋል። ሞት እንዲበራከት ሆነዋል። ጦርነት በባህሪው መጥፎ ስለሆነ ነገር ግን ደግሞ የጦርነት ለህዝባችን የሚያመጣው ውጤት ከፍተኛ የአማራ ህዝብ ዳግም ለ1000 ዓመታት ሊሆን ይችላል ኦር ለሚሊዮን ዓመታት ሊሆን ይችላል። ህዝባችን ብቻ ግን እስከ ምጽአተ ክርስቶስ ድረስ አማራ ዳግም ማንም መጥቶ እንዳይረግጠው፣ ማንም መጥቶ እንዳይገለው፣ ማንም መጥቶ እንዳያፈናቅለው፣ ማንም መጥቶ እንዳይጫነው ለማድረግ የምናደርገው ዘላቂ የሆነ ትግል ስለሆነ ግምገማችን በዛ ልክ ነው። ስለዚህ ከተሞችን የምንቆጣጠርበት ጊዜው ቅርብ ነው። ነገር ግን ደግሞ 4ቱም ክፍለ ግዛቶች በአንድ ቀን የሚሰሩ ኦፕሬሽኖች ይኖራሉ። እርግጠኛ ሁኜ የምነግርህ ጠላት ተዳክሟል። አሁን እኛ ወደ ጠላት ነው እንጂ የምንሄደው ጠላት ወደኛ አይመጣም። በአጠቃላይ እንዳማራ ጠላት የሚናገረው ነገርና መሬት ላይ ያለው ነገር በተለያየ ሁኔታ ነው ያለው። አሁን በአዴን የሚባል የአማራ ህዝብ ካንሰር፣ በአዴን የሚባል የአማራ ህዝብ በሽታ እየወደመ ነው። ይሄ የአማራ ህዝብ በአዴን የሚባል የአማራ ህዝብ የዕዳ ደብዳቤ እየተቀደደ ነው። ሙሉ በሙሉ ከዚህ በኋላ የሚጋለብ ኃይል፣ የሚጫን ኃይል፣ የሚላላክ ኃይል አይኖረውም። አማራ የራሱን መዋቅር እየወለደ ነው። የራሱን መሪዎች እያወጣ ነው። ስለዚህ ዘላቂ ድል ስለሚኖር ከተሞችን አይደለም አላማችን አሁን ከተሞችን ተቆጣጥሮ መቆየት አይደለም። አላማችን የአማራን ህዝብ ከተደቀነበት የህልውና አደጋ ማውጣት፣ ሀገራችንን ደግሞ በእውነተኛ በፍትህና በእኩልነት ላይ የተመሰረተ ስርዓት ለሁሉም ብሔሮች እኩል የሆነ
የሆነ እኩል ሀገሪቱን ሊያስተዳድር የሚችል ስርዓት መፍጠር ነው። ይሄ ደግሞ ከሌሎች ብሔሮች ጋራ የጎን ትብብሮችንና የውስጥ ለውስጥ ግንኙነቶችን እያደረግን እንገኛለንና ስለዚህ አማራ ክልል ምዕራፍ አለው። አሁን ለአንተ ልገልጽልህ የማልችለው ነገር ግን ትግሉ ምዕራፍ አለው። ራሳችንን በሰነዳችን እያስቀመጥነው ለምሳሌ እንደ አማራ ፋኖ በወሎ እዝ ሰነድ አለን፣ መነሻለን፣ መዳረሻለን። እሱ ሁሉ አለ። አሁን ላይ የመጀመሪያው ምዕራፍ ላይ ነን ያለው። ስለዚህ በዛ ልክ ነው። እንዲሁ ዝም ብሎ በዘፈቀደ የምንሄደው ትግል አይደለምና ምናልባትም ከተሞችን ተቆጣጥረን ስንወጣ አላማችን ምን እንደሆነ ወገንም ጠላትን መረዳት መቻል ያለበት ከኛ እያንዳንዷን ነገር መውሰድ መቻል አለበት። እያንዳንዷን የምንወስዳት እርምጃ የምናደርጋት ትግል ሁሉ በመንስኤና በውጤት የተለካች ናትና ለዛ ነው ከተሞችን ተቆጣጥረን የምንወጣው በዛ መልኩ ነው። ምናልባት በተራዘመ ትግል ማህበረሰቡ ህዝቡ ከፍተኛ ጉዳት የሚደርስበት ሁኔታ የሚቀጥልም ከሆነ በእናንተ የትግል ሂደት ላይ ሌላ ተጽዕኖ እንዳይፈጥር ጥንቃቄ በማድረግ ረገድ ቶሎ ወደ አንድነት የምትመጡበት ሁኔታ ተጠናቆ ከተሞችን በዘላቂነት እየተቆጣጠራችሁ ከአማራ ክልል ተሻግሮ ደግሞ ከሌሎች የኢትዮጵያ ኃይሎች ጋር አጠቃላይ ኢትዮጵያን ነጻ የማውጣቱ ነገር ይሄም በቅዳችሁ ውስጥ እንዳለ ያው ይታወቃል። በዝርዝር መግለጽ የሚያስፈልግ እንዳልሆነም አምናለሁ። ነገር ግን የተራዘመ የትግል ሁኔታ እንዳይኖር ምን ያህል እየሰራችሁ ነው? አንዳንድ የስርዓቱ አካሄዶችን እያየን ነው። ገብታችሁ ስትወጡ ከፍተኛ የሆነ እልቂት ነው የሚፈጽመው። ሰላማዊ ዜጎችን በከፍተኛ ደረጃ ነው እየጎዳ ያለው። ንብረት ያቃጥላል። ብዙ ጉዳቶችን ነው ከሰው መግደል ባሻገር መጠነ ሰፊ የመሰረተ ልማት ውድመት ነው የሚያከናውነውና እንዲህ አይነቱ ነገር የአማራን ህዝብ እንዳጠቃላይ ከፍተኛ አደጋ ውስጥ እንዳይከት የበለጠ በምን ያህል ሁኔታ ፍጥነት ኖሯችሁ ይህንን የትግል ዘመን ይህንን የመከራ ዘመን ማሳጠር ይቻላል የሚለውንም ባጭሩ አስተያየት መስጠት ከተቻለ በጣም ጥሩ። እንደኛ ውጊያው ወይም ጦርነቱ በአጭር እንዲቋጭ ከዚህ በላይ ጊዜ እንዳይወስድ ከፍተኛ ጥረት እየተደረገ ነው ያለው። በተለይ ደግሞ ድላችን በአንድነታችን ላይ እየተንጠለጠለ ነው። አሁን በእኛ ግምገማ ጠላት በአንድ ቀን ሁሉም ግዛቶች ላይ ያሉ የፋኖ ኃይሎች ወደ አንድ በመጡ ጊዜ ያኔ ነው ጠላት ጀንበር የምትጠብቀውና ለአንድ ጀንበርም ቢሆን አይዋጋንም። አንድነታችን ላይ አሁን 70-80% የሚሆነውን በውስጣችን ላይ ያለውን ትግል አጠናክረን እየቀጠልን ነው። ይህ ማለት በአንድነታችን ጉዳይ፣ በመናበብ ጉዳይ፣ በአማራ ህዝብ በአንድነት ጉዳይ፣ በእንደዚህ በሌሎች ጉዳዮች ላይ ሞር ትኩረት ሰጥተን ፎከስ አድርገን እየሰራን ነው የምንገኘውና ጠላትን ከጎን ለጎን እየተናነቅን ህዝብ አስተዳደሮችን እየመሰረትን በተቆጣጠርናቸው አካባቢዎች ብዙ ኬዞች አሉ። ህዝቡ ራሱን በራሱ እንዲያስተዳድር፣ ማህበራዊ አገልግሎቶች እንዳይቋረጡ፣ ለረሃብ እንዳይጋለጥ፣ የአርሶ አደሩ የግብርና ስራ እንዳይቋረጥበት፣ የውሃ ችግር እንዳይኖር፣ መብራት ችግር እንዳይኖር ይሄን ሁሉ ለመቅረፍ ከዚህ ለጎን ነው እየሰራን ያለነውና ስለዚህ ምንድነው በአጠቃላይ ግን የአማራ ህዝብ ከተደቀነበት የህልውና አደጋ ለመውጣት ረጅም ጊዜ ሊወስድ ይችላል። ነገር ግን በእኛ ግምገማ ከዚህ በላይ የሚወስደው ጊዜ ነበር። አንደኛ እነዚያን ምርኮኞች የምንይዝበት የራሱ የሆነ እሴት አለው። አንደኛ በህግ ልቦና ተመርተን፣ ሁለተኛ በህግ ሃይማኖት ተመርተን፣ ሶስተኛ በዓለም አቀፍ ህግ ተመርተን በአግባቡ ምርኮኞችን የያዝናቸው ምርኮኞች በውጊያ የገደሉን ነው 120 ጥይት የተኮሱ 200 ጥይት የተኮሱ መስዋዕትነት ያስከፈሉን ኃይሎች ሁሉ ከማረክን በኋላ ልብስ አልብሰን የትራንስፖርት ሰጥተን መታወቂያ ወጥተን ነው ወደ የቤተሰቦቻቸው እንዲሄዱ የምናደርጋቸውና ይሄ የሚሆንበት ምክንያት ደግሞ በየአካባቢያቸው ሂደው ስለፋኑ ያለው ሁኔታ እንዲያስረዱ ዓለም አቀፉ ማህበረሰብ ይሄ የተገፋ የተበደለ ትውልድ መሆኑን የተገፋና የተበደለ ትውልድ ደግሞ አትክፉኝ ይላል እንጂ በራሱ ላይ የተደረገበትን ነገር በሌሎች ላይ አያደርግም። እሱን ለማስረዳት ነው እያደረግን ያለው ትግልና ለዛ ነው ጊዜዎች እየወሰዱብን ያለው ነገሮች መራዘማቸው ለእኛ እንደ አድቫንቴጅ ነው። ቅድም እንዳልኩ ህዝባችን ላይ ችግር ይፈጠር ይሆናል። ጦርነት በባህሪው መጥፎ ነገር ነው። ይህንን እናውቃለን። ግን ደግሞ ከተደቀነበት የህልውና አደጋ በላይ አይደለም አሁን ላይ እየተፈጠረ ያለው ችግርና ዘላቂ የሆነ መፍትሄ ለማምጣት ህገናዊ ለውጥ ሳይሆን ስር ነቀል ለውጥ ለማምጣት ለሁሉም ህዝቦች እኩል የሆነች ያቺ ታላቂቷን ኢትዮጵያ ሁሉም ህዝብ በእኩል የሚኖርባት ሰብአዊ መብት የተከበረባት ሁሉም ሰው በሃይማኖት የሚያመልክባት ያቺን ኢትዮጵያ ለማምጣት ነው ጥረት እያደረግን ያለ ነው እና ትግሉም እየተራዘመ ያለው ለዛ ነው። በእርግጥም ግን እንደ ሌሎች የትግል ድርጅቶች ስናየው የእኛ ትግል ፈጣን የሆነና እንደውም ከሌሎቹ የተሻለ ኦኤልኤፍ ላለማስረዘም ነው እንጂ ቲፒኤልኤፍ 17 ዓመት ታግሎ ነው አዲስ አበባ የገባው። 17 ዓመት ሲታገል በ17 ዓመት ውስጥ አዲስ አበባ ላይ ጥይት አልተኮሰም። መታሰብ መቻል አለበት። ኦነግ 50 ዓመት ኦኤልኤፍ 50 ዓመት ይሆናል ወደ ትግል ከገባ በ50 ዓመት ውስጥ ጥይት አልተኮሰም። አዲስ አበባ ውስጥ እስኪል አልተኮሰም። እኛ ግን አዲስ አበባ ላይ ይተኮሳል። በነገራችን ላይ አዲስ አበባ እየመጣን ነው ስንል የምንሄደው ተሰልፈን አይደለም፣ ውስጥ ላይ የፈጠርነው ኃይል አለ። ነገር ግን ያ ኃይል እንዳይፈነዳውን ትኩረት እያደረግን ያለ ነው እንዲቆይ እንዲዘገይ። ምክንያቱም ከኋላ ያለው መዋቅራዊ አደረጃጀታችን የሰፋ እንዲሆን መዋቅራዊ ድርኩ በጣም ሁኔታ በተሻለ ጋር እንዲፈጠር